አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? ያለው ደህና ነኝ አልሐምዱሊላህ። እንግዲህ ሰሞኑን ብቅ ብያለሁ። ያው በራሴ ቻናል ብቅ አላልኩምና ትንሽ ተጠፋፍተን ነበረ። ያው ዛሬ መጥቻለሁ። እንኳን ደህና ቆያችሁኝ። ሰላም ስለተገናኘን ደስ ብሎኛል። ያው እንግዲህ ዛሬ በጥሩና በአዲስ ነገር በሚያስደስት ነገር ብቅ ብያለሁኝ። እናንተም ሌላውም ሰው የሚደሰትበት ይሆናልና ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤቱን ሞቅ አድርጉትኝ እና ዛሬ የት መሰላችሁ የተገኘሁትኝ ከነ ኢሳም ቤት መጥቻለሁ። እና ዛሬ ምን አመጣሽ ምናምን ያላችሁ ከሆነ እሱ ሰፈር ነው ያለሁትኝ። ለኢሳም አንድ ነገር ይዤለት መጥቻለሁኝ። ምንድነው ያላችሁ ከሆነ ያመጣሁት ነገር ጥሩ ነገር ነውና ለሱ መስጠት የምፈልገው ነገር ስለነበረና ባለፈውም በአንዳንድ ምክንያት ስለዛ ነገር ስለተወራ አምሬጋ መጣ ይዤለት መጣሁ። ደግሞ እንደዚህ ስታዩ ምናምን ጥፍርሽ ነው ትልስ ያላችሁ ግን አምሮብኛል አይደለ? አዎ አምሮብኛል። ያው ሰላስ ስለሌለኝ ምናምን ነውና ጥፍር ቀለም ነው የተቀባሁት። ለዛ ነው ያደገ የመሰላችሁ። እንዴት ነኝ? እና ኢሳምን ደውዬለታለሁ። እዚህ አካባቢ ላይ ካፌ ነገር አለ እዛ ጋር በዛኔ ቀጠርኩትኝ። እኔ እስከዛ መግቢያውን እየሰራ ተጠብቀዋለሁኝ። ሁላችሁንም በጣም ነው የምወዳችሁ። ሰብስክራይብ ያደረጋችሁ 100,000 እንግባ፣ ሞቅ እንበል። እስከ መጨረሻው ድረስ አብራችሁ ተከታተሉኝ። እኔ ያስኩት ስጦታ በጃል ያስኩት ማስቀምጫለ ካሜራማኑ ጋር ነው። አብራችሁ እኩል እዩትኝ። እስከ መጨረሻው ድረስ ተከታተሉ። ወዳችኋለሁ። ቡና ጠጪም ሻይ ሻላ አንድ ቡና ሸራራ ጥፍሯ ተሰርቷል ዛሬ ምናምን ምንድን ነው ሰላቴልኝ ታዲያ ምን ላድርግ ወላሂ እስኪ ዝርጊው አስተግፍሩላህ ጥርሴታ አጅነቢ ሴት አለ ምን አጅነቢ ሴት አለ በአንድ ደቂቃ የሆነ ሰው ጋር ተከራክሬ ነበር መንገድ ላይ ሲመጣ ማለት ነው። ቀይ ነኝ ብዬ ጸይም ነሽ አለኝ። ምንድን ነው አጅነቢ ሴት አታይም ወይ ደሽ ከለርሽና የሆነ እንችን አይደል? አይ እኔ አጅነቢ ሴት ነው እንኳን ምስኝ የት ነው ምስኝ ወላሂ ወንድ እንደምንድነው ነው ማይሽ ምንድነው ከለርሽ ግን ቸኮሌት የትኛው የተበላሸው ነው አልተበላሸው ማለት ነው? ቆይ እኔና አንቺ ማለት ነው እኮ ግራ እኮ ቀን በቀን ልንገናኝ ነው ሐሳብሽ ቤቴ በረጋ መምጣት የጀመርሽው ምን ችግር የለውም ግን አሁን ማለት ነው ምን መሰለሽ መስተካከል ያለበት ነገሮች አሉ አለበለዚያ ማለት ነው እኔ ራሴ በቃ አልሰራ ነው ካንቺ ጋር እንዴት ምንድናቸው መስተካከል ያሉባቸው ከህዝብ ጋር ያለሽ ኮኔክሽን ነው ምንድነው ከህዝብ ጋር ያለሽ ይኸውልሽ ሁለት አይነት ሰው አለ አንዳንድ ሰው በአካል ይወደዳል ወላሂ ምሬ ነው ዩቲዩብ ላይ ራሱ በጣም የሚወደድ ሰው አለ አድቡ የሆነ የማይረባ ሰው በአካል ማለት ነው ምቀኛ ምናምን የሆነ ሰው አለ ግን በጣም ሊወዱት የሚችሉት ለምሳሌ ያስመሳይ ሰው ስለሆነ ነው ባለፈው ነገር ይሻላል እንዳንቺ አይነት ሰው ደግሞ በአካል አሪፍ ሰው ነው የዋህ ነው ምናምን ግን ንግግር አይችልም በንግግርሽ ነው የምትታመጂው ባይዘው ወላሂ ምሬ ነው በንግግርሽ ነው የሚታመጂው እንደዚህ ያው እናንተ አትረዱኝም ምናምን የተረዳሽ ያልተረዳሽ ሁለት ደግሞ ከዚህ በፊት የሰራሽው ከብዙ ወንድ ጋር አልሰራሽም አሁን አንቺ የሆነ ሰው እንስራ ሲልሽ አክሰፕት ነው የምታደርጊው ቶሎ ብለሽ የዋህነት እኮ ያ ሰው ይጠቀማል አታውቂ ወላሂ የዋህነት ነው ስልሽ sometimes እስኪ ይጠቀም የሚመቸው ማለት ወይንም ደግሞ አብረን ስንሰራ አሪፍ ነገር ለውጥ እናመጣለን ምናምን ብለሽ አክሰፕት የምታደርጊያቸው እያንዳንዱ ወንዶች እንትን ይላሉ ይሄ በቃ ነጥብ አስጥለውሻል አሁን እኔ ወላሂ እስካየሁሽ ድረስ ጨዋ ነሽ ቂራት ላይ ነው ብዙ ጊዜ የምታሳልፊው አሁን አሲ ኢስላሚክ ራሱ አሁን የለም እኔ ቁርአን ቤት ነኝ ወይ ቁርአን ለመድረሳ ነኝ የምትል ሴት እኔ ብዙ አታጋጠሚ በሚዲያው ዙሪያ ሀቅ ለማናገር ማለት እና ለሆነ ነገር ፈልጌሽም ደውላለሁ ኳስ ደውልልሽ እንዲህ መድረሳ ነኝ ምናምን የምትይው አንቺ ብቻ ነሽ ሰው ግን የሚያውቀው ዱርዬ ነሽ ሰው ስለዚህ ይሄ አንዳንድ ጊዜ የንግግር ገና አመትሽ ነው ከመጣሽ የንግግር ብቃትሽ ምናምን የንግግር በቃ ሚዲያ አስመሳይነት ይፈልጋል ያንቺ ደግሞ የሚያስቀኝ ልክ ካሜራ ፊት ስቆሚ ቲቪ ልሽ ለምን ሰግራ ይገባኝ ወላሂ ብሬ ሀገር ሰላም ብለሽ በቃ በሰላም የምትኖሪ ልጅ ኮንሽ ልክ ካሜራ ፊት ስቆሚ እናንተ ምን እንዳትሆኑ ቲክቶክ ላይ ወሬ በዝቷል ምናምን
ወይኔ አለ ዝም ብሎ አሁን እኔ አሁን ምን አባ ነው የሚያንጠባረረ በስርዓቱ አታወራትም ምናምን ይላል። ብዙ ኮሜንት እንደውም አያለው እንደሱ አንተ አለ አይደለ ግን ታውቂዋለሽ አንቺ ሪያሊቲ ነው። አዎ በቃ ልክ እንደዛ ማይረዳሽ ኢቭን ተግባርሽን ራሱ እንዲህ ብሎ የሚከታተላል እንኳን ንግግርሽን እና ንግግርሽን ማስተካከል አለብሽ። እኔ አይ ዶንት ኬር ስለማን ምን ያው ይሳደቡ ከሷ ጋር አለይ ቢሉ ምናምን እኔ ችግር የለም ስለማቅሽ ስላወቅሽ ማለት ነው መልካም ሰው ስለሆንሽ ምናምን እኔ ቢያዩኝ ወይ ብሰደብ ምናምን ወይ ስላላወቋት እኮ ነው የምለው። ላንቺ ግን ይጎዳሽ ባላልሽበት ለምን ትያለሽ? ያው ብዙ ጊዜ ሰዎች እንደዛ ምናምን ሲሉ ራሴ እንደዚህ አይደለሁማ ብዬ ነው ቼክ ማላደርጋቸው። እውነታውን አውቃለሁ እነሱ ስለማያውቁኝ ነው በደንብ ሶሻል ሚዲያ ላይ ባዩኝ ብቻ ነው ብዬ ስለማልፈው ነው። አብዛኛው ሰው ደግሞ በዛ ይስለዋል እና እኔ ራሴን ስለሆነ ሁኚ የምቀርበው ይመስለኛል። ግን እንዳልከው ደግሞ የሆነ ካሜራ ሳይ የሆነ ብቻ ካለኝ ማንነት ትንሽ ስሬስ ሆናለሁ። ቆጣ አይ ቲንክ ስለምታወሪ ምናምን ይመስለኝ ጓደኛ አለሽ አይደል? ተከታታይ ጓደኞችሽ ምናምን ተከታታይ ብዙ ጓደኞች አሉኝ እኮ ለዛ አሁን ምን መሰለሽ አሁን እነሱ ባይሚስ ሳያውቁ ምናምን ማንንም እንዳሰሚ እባክሽ ምናምን ሲሉሽ አንቺም ደሙ ይዘሻል ከህዝብ ጋር ወላሂ ምሬም ምክንያቱም they don't care about you እንደዚህ ማንንም እንዳሰሚ ቢሉሽ ሳትሰሚ ቀርተሽ ብትጎጂ አንቺ ነሽ እነሱ አይደል። እነሱ ግን አንቺን ይሰሙሻል። ሶ አንዳንድ ጊዜ ከጓደኛ ጋር የሚዲያ ሰው በቃ ይኸውልሽ የሚዲያ ሰው 50 ወይ 60% አስመሳይ ሰው ነው ሆነ ያለብሽ። ወላሂ ምሬም ታውቂያለሽ አብዛኛው ሱሰኛ ነው ይቀማል ያጨሳል ይጠጣል የሆነ ነገር አብዛኛው ዱርዬ ከኛ ጭምር ማለት ነው። ግን እዚህ ሚዲያ ላይ ስትመጪ ስርዓትሽ ነው የምትይሽ ከዊ ደስ ሲል ምናምን ትባያለሽ። አለበለዚያ እርግጣ ነው የሚበዛው። አንዳንቺ መድረሳ የሆነ ቁርአን ቤት ቁጭ ብሎ ሰምታይምስ ቪዲዮ ለሚሰራ ሰው መሰደብ ምናምን ነገር አይገባውም። እንደኔ ሐሳብ ማለት መሰደብ ምን ኮሜንት ላይ በደንብ መረገጥ አይገባውም። አንቺ ደግሞ ይሄን ደግሞ ያመጣሽው ራስሽ ነሽ። እኔ አሁን አንዳንድ ቴክስት ይደርሰኛል ትጠቀምባታለህ በዚህ ገብቶ ምናምን ግን ችግር የለም እኔ አሁን በቃ አክሻለሁ ነገ ደግሞ በደንብ እንደምጠቅምሽ ስለማውቅ ማለት ነው። እና ኤኒዌይስ ለባለፈው ስልክ ቴንኪው ያልነገርኩሽ ነገር በዚሁ እንትን እንዳይደብርሽ ስልኩም ይመለስ እንዴ ወላሂ መልስልሻለሁ። አይ አፉ በይኝና ማለት ነው ወላሂ ቤት ገብቼ አሰብኩኝ የዛኔ ዲስሪስፔክት እንዳላረግሽ ብዬ ነው። አሁንም ከመዘለታሽ ማውራት አልፈልግም። እኔ ማውራት ፈልጋለሁ ወላሂ ምሬን አንቺ አሁን በቃ በጣም ቴንኪው ወላሂ ከልቤ ማለት ነው ወስጄ እንደተጠቀምኩት ምናምን ነው ማሰብ። ግን ስልኩን የምትፈልጊ ከሆነ ራስሽ ተጠቀሚ፣ ማትፈልጊ ከሆነ ደግሞ የገዛሽበት ቦታ ወስደሽ መልሺ። ብዙ የሚረዳ ሰው ቴክስት ባይዘው አንድ ቴክስት እየገባልኝ ነው ስልኩ ማትጠቀም ከሆነ ለኔ ይስጠኝ ነው እንግዲህ እኔ ሰጥቻ ካለው ከኔ ወጣል። እኔ እሺ መመለስ አልፈልግም። እኔም ተቀብያለሁ። አሁን አዟዙሪ ላንቺ ስጦታ ብዬ ሰለላሁ ዐለይሂ ወሰለም የተሰጠም ደግሞ መመለስ የወጣን ቶኪያ እንደመመለስ ነው ይላል። እኔ ኩብራ ኮም ትገቢያን ሲጃረ ተያረ የመድረሳሽን ነገር ተይ ሽምታሸማሽሙ እንዳለ በሳቸው እኮ ይላሉ እሳቸው። ስለዚህ በቃ እንዴት ተሰጣች። አይ አይደል እንደዚህ የለም። እንደዚህ ከፈለክ አንተ የፈለከውን አድርግ። እኔ ማረጋውን ያውቃል። ግን አንቺ ብቻ ይሁን እናወራበታለን። አሁን አሸማሸምሽኝ ካፌ በምን ተሳሰረኩ። እሺ እና እንዴት ነህ? አልሐምዱሊላህ ከትላንት ወዲያ ነው ምናምን አለ የተገናኘው። በቃ እኔ እንዲህ ነው እሺ ባህሪ ወላሂ ንቀት ምናምን እንዳይመስል እሺ። በቅርብ ያገኘው ሰው ምናምን ብዙም እንትን አይለኝም። ያው የብዙ ሰው ነው። አዎ በቃ ሰላም እንዳላልኩሽ አላውቅም። ኦኬ ተጎለጥኩኝ። ቡና አልጠጣሁም። ቡና ነበር የፈለኩት ግን እስካሁን ቡና አልመጣም። ብቻ እስከ ዛሬ ድረስ ተፈላጊ ነኝ እኔ። እሺ ዛሬ ለምን ፈለግሽኝ? ዛሬ የሆነ ጥያቄ ነበር መጀመሪያ ላይ ባለፈው ማለት ነው እንትን ስትል ነበር የሆነ 100,000 ምናምን የገባህበት አለ አይደለ? አይፈልም 100,000 ምናምን ገብተህ አዎ ይገርባሽ ስለሆነ ዳላቋርጥ አራው የራሱ ባይብ ነው እኮ ሰይላስ ነው ቆራለ ይሄ ፍቅር ነው። አይ ካፌ ስለምጣ አይ እና ጥያቄ ያለኝ ግን ታው ጥያቄው አልጠይቅም። ባለፈው መልሷል ያን ያክል ነኝ ምናምን ብለሃልና የዩቲዩብህ እንዳልተቀበልክ ምናምን እሱ ነገር ነበር። ምን እንዳልተቀበል ይሄ እንደሚባለው አፍሪካ አለ ልብ ይጋለ አፍሪካ ጠፋኝ
ብር ነው? ኧረ የዩቲዩብ 100,000 ስትገባ ፕሌይ በተን ነው። ፕሌይ በተን ባለፈው አድራሻ ምናምን የቀወጥሽ ለምንድን ነው? አድራሻ ምናምን ስጠኝ ብለሽ የቀወጥሽ ለምንድን ነው? የፖስታ ቁጥር ጠይቀሽኛል እኮ እኔ ላይሰንስሽ ነው ብዬ ነው። ወይዘው የፖስታ ቁጥር እኮ ማለት ነው ዝም ብዬ ሰጠሁሽ እንጂ አይገናኝም እኮ ከአንቺ አርሰንስ ጋር። ግን ስለሰጠኝ አመሰግናለሁ። ላይ ከሆነ እንደዚህ አይነት ነገሮች ፕራይቬት ናቸው። ፖስታ ቁጥር ምን አደርገዋለሁ? በፖስታ ቁጥር መስሎኝ አርሰንሳችን ያለው በፖስታ ቁጥር መስሎኝ። ፖስታ ቁጥር እኮ አርሰንስ ይመጣል። አርሰንስ እንትን ኮዱ ይመጣል። እሱን ትቀበያለሽ። ከዛ በኋላ 100,000 ስትገቢ ደግሞ እንትኑ ነው የሚመጣው። ፕላይ ቤት ነው በዛ ይመጣል እንጂ ሌላ እኮ አያስፈልግም። ሰው ግን አሁን አንቺ ግን የሄጂ ላውጣ ካልሽ ገና 21 ቀን ምናምን ያቆይሻል። በእኔ ግን ማስላክ ትችያለሽ ኖርማል። አመሰግናለሁ። ማንኛው እዚህ ጋር ላውንጅ ምናምን አለ እንደ አንቺ አላውቅምሽ። ምንድን ነው እንጂ አጥራችን ሆኖ ላውንጅ ምን እንደሆነ አላውቅም። እውነት ለመናገር ግን መጠጥ ምናምን መሸጫ መሰለኝ። ሰፈሩ ግን ደስ ይላል። የብድ ሰፈር አለ ነው የብድ ሰፈር ነው እንጂ እኮ ነው የፈሳድ ሰፈር ነው የሚሉት ሰፈር። ግን ሰላማዊ እንትን ግቢ ደግሞ ሰላማዊ ነው። ግቢ አቤቶቹም ያምራሉ። ያው አብዛኛውን ተመሳሳይ ነው እናንተ ጋር የድሮ ሰዎች ለድሮ ሰው ቤት አይነት ነው። በጣም ኮልድ ነው። አይ ወላሂ እኔ መቀየር እኮ ፈልጋለሁ ግን ሰላሙ ደግሞ አንድ ሰላም፣ ሁለት ደግሞ ውሃና መብራት አይደል። ዋው የማይሄድበት ቤት ወይ አይደም ጭራሽ ጥሩ እና ሻይ በኔ ግብዣ ነው አንተ ነው። አረ ችግር የለም ቢስሚላህ። 100 ብር ለማይሞላ ብር ደግሞ በኔ ግብዣ ነው የምትል? አይ ለዛ አይደለም እንዲሁ ካልበላሽ ምግብ ምናምን በልቻለሁ። አበላሽ በቃ በራስሽ ግብዣ ነው። እኔ ትናንሽ ነገር መክፈል አልወድም ነው በቃ የመጠጥ አቀማለሁ ጠርቀም ይበል። የሆነ ጊዜ እንደዚህ ክትፎ ቤት ገብቼ 7,000 ብር ምናምን አለመጣም ቢሉን ሾፍ አደረኩትና በቀረብኝ እዚህ ይቻለም ምናምን እያልኩ አንዱ ሰው እየተቀበለኝ ታዲያ እኔ ትናንሾችን እንኳን እኛ እንክፈል ምናምን ብሎ 7,000 ምናምን ብር ከፍሎ ከዚህ በላይ የምትጠቀው ብቻ ነው የበላው ጀማ ጋር ኧረ እኔ አይደለም ተይው አገነጠሩም እባክሽ ምርቃት ነው ብለን በሁለተኛ ቀን ስንሄድ እኔ ልዘዝላችሁ ብሎ ልጁ እኔ 50,000 ብር ከፍለን እናውቃለን ምግብ ቤት ስካይላይት ለምን አናውቅ ነው ኤለም ብሏል። ኤለም ምንድን ነው ወቅ አላ ነው ያለ ወይኔ ጉዴ ወይኔ ጉዴ ወይ ኤለም ደግሞ አረብኛ ምን አልሽ? ኪታቡ ተይና ሙስሊም 30 ጋር መጀመሪያ ተይ ጀመርኩሽ። እሺ እና ለማንኛውም ዛሬ የሆነ ነገር ለሰጠ ነበር የመጣሁት ቪዲዮውን እንዳሰብኝ ምንድን ነው ኤርፎኑን ረስተሽ ባለው ቻርጀሩን ትዝ ብሎ ነበር አልከፈኩትም ባይዘው ይቆ አልከፈኩትም እና በቻርጀር የለም ብዬ ነው አይደለም የራስ ንብረት ግን መስጠት ፈልጌ አላህ አራ ዩቲዩብ ምን ዩቲዩብ እስማኤል ተባረክ ቁጥሬ አለ ቁጥሬ በዲኤችኤል ነው በሲኤችኤል ነው በምን ኤችኤል ነው እንዴ ነው የሚከፈተው? ተከፍቷል እዚህ ጋር ሶፋሽን ያመጣሽው? አዎ ባዶ ቢሆን ብዬ እኮ ነው እንዴ 200,000 እንደዚህ ያለው እንዴ ማለት ምንድነው? ፕላይ በተን እኮ ነው። አዎ እንዴ ነው የሚከፈተው? ይሄ አይደለም ፊርማ ወይኔ ሲያምር ወላሂ ኮንግራቹሌሽን 7 year subscribe ይስተን ፊርማ እኮ አንተ ነው ኔቨር እንዴት ነው የሚሆነው? የላኪው ነው። አረ በጣም ያምራል። በጣም ነው የሚያምረው ወላሂ ላዚ ተከፍታ ያቅም ኮንግራቹሌሽን ሰብስክራይብ ኦ ማይ ጋድ
እንትን ዩቲዩብ ስራ ጀምረናል አብረን ነው የሚለው ከስካም ፓርትነራችን ስለሆንክ ምናምን አለ በቃ እንደነኝ በቃ ወረቀት ነው እኮ ከወረቀቱ ሁሉም ይውጣ ብዬ እኮ ነው። እሺ ቴሌቪዥን መስሎሽ ማውጫ ነው እንዳትደግሚ። ቴሌቪዥን እንደዚህ ያለው እንዴ? ኧረ ቢስሚላህ ከሰው እጅ ስለምገኝ ብዙ ጊዜ የለውም። አንቺ ያጋጠምሽ ማዝጃለ ኢታሜን ዲክራም ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ ያምርሽም አትጂብኝ አትጂ አዋርድ ቆይ ቡና እንትን እንዳይልኩ ብዬ ነው እንጂ በጣም ያው እንትን ነው ቢያልፍ ራሱ ደስ ይላል ወላሂ አልሐምዱሊላህ ገና ይሽ ከተፈቱ ግን አሁን ለመትሽ ገብተናል ባለፈው እኮ ስታወራ ሰምቼ አልተቀበልኩም ምናምን ስልሽ ቪዲዮ ላይ ደውለልኝ እኮ 1-2-3 ቀን ሞከሩ እኮ ለምን በቃ አልተመቸኝም ስልሽ ከይከናም ጋር ጥሩ ሁኔታ ላይ አልነበርንም ባመጣው ምን አደርገዋለሁ ብዬ አሰብኩኝ እና ከዛ በቃ ራስ ግደብዬ ተው አላህ ጥሩ አድርገን እኔ ከኢክራም ጋር ብዙ ጊዜ ጥሩ ነው ቶክሲክ የሆነ ሪሌሽን ታውቂያለሽ አታውቂማ ቶክሲክ ሪሌሽን ማለት ይኸው በቃ እንዴ ይሄን እስካም ባርገው ምንድነው የሚሆነው? ይበራል ይበራል መሰለኝ። ምን ነው የሚበራው? እስካም ብታረግ እስካም ባርገው ምን ይሆናል አይደለም? ወይ ምን እስካን ነው ያልኩት? እንዴ እንትን ይሆናል ኦሪጂናል ይሆን አይሆንም ወይ ከብራንዱን ያወጣልሻል ከነስሙ ምናምን ነው። ከባለፈው ያላስተካከልሽው ነገር አሁንም በስጦታ ጋር ታሽጊም። አይ ኦልዌይስ ዩ በጣም አመሰግናለሁ ወላሂ። ወይኔ ስሙ ይፈርሱት ታስገባለህ ወይ እዛ ከሱ ነው የወጣሁት ይግባ። እኔ በጥንቃቄ ማስቀመጥ ደስ ይለኛል። በቃ ቴንክ ዩ ሶ ማች ፈኪያ በጣም በህይወቴ ባለውለታ እየሆንሽ ነው። ግን እንዲህ ነው ነገር ሲጀማምር እንዲህ ውለታ ያሰራል። ከዛ በኋላ አይኔ ላፈር ነው እንጂ እሺ እኔና ገሊትም ባለውለታ ሆናችሁ ነበር። ብዙ ነገር አድርገን ነበር። የዛሬ ነው ያድርገውና እስኪ ዶሴ ውጣ የምትጠየቅበት አለረዩ ቀዩ ልጅ ናበክሹ አውቃለሁ። ሚስቱ ስከዳሚ እስኪ ዶሴ ውጣ ብሎ ዘፈነ። የደፈርኳ ስለዚህ ማን ደባሪ እንደሆነ ባናቅም ያለው ነገር ማን ደፍሮ እንደሆነ አናቅም። ማን ደፍሮ እኮ ሶስት ነው ግን በእኛ ሀገር ማን ደፍሮ ሶሪ በቃ አልቻልኩም። ማይኪንት እንዴት እንደነበረ መጀመሪያ እኔስ በጣም አመሰግናለሁ ፈኪያ። ይሄ ያንቺ ቪዲዮ አንቺ አካውንት ላይ የሚለቀቀው ባይዘው የኔ በተንም ቢሆን እና ፈኪያ ሚስኪን ሰው ናት። አይዘጋ ተስደባል። አንቺ ደግሞ እኔን ለማባበል የምታረጊው ጥረት ደስ አይልም። ስርዓትሽ እኔ ለማባበል በቃ አላመጣውም። ላይክ ቢመጣ ፍቅር ልምድ ይፈልጋል። ልምድ የለሽም ነው አይደለም? ረጅም ጊዜ ማሳለፍ አለብሽ አብረሽ ምናምን እና እናታችን ኸዲጃ እኮ ከነብዩ ጋር ረጅም ጊዜ አብራ ሳለፈችም ነበር። መጀመሪያ ላይ ስትወዳቸው እሷ ስትወዳቸው እኮ አንቺም እኮ ምን ሳታሳልፍ ነው የድርሽ? እኔ ስለ ወንዱ ነው ያወራው። እኔ እኮ አይደለም እኔ ስለ ወንዱ ነው ያወራው። ነብያችን ደግሞ ሰለላሁ ዐለይሂ ወሰለም እና እንዴት ሆነ እስኪ ይታወቃል ማለት የማን ነው የምታወሪው? ጠያቂዋ ኸዲጃ ናት አይደለ? ረጅም ጊዜ አሳልፋ አይደለም የወለደችው። ግን መጨረሻው ምንድን ነው የሆነ ታወቀና ለሚያውቀዋል እኮ ምን ሆነ? እሱ ነበረች። ለምንድን ነው ቻው በለሽ ማታወሪ? ብዙ ጊዜ ስለ ረሱላህ ሰለላሁ ዐለይሂ ወሰለም ስታወሪ
ጀለስሽ ነው የሚመስሉት። ያው ብዙ ጊዜ እሱን ቃል ስለምሰማ በየቀኑ የእሱን ሳይሆን የእሳቸውን እስኪ አንድ በእድሜ በ63 ዓመታቸው ይሞቱ። ባይዘው አንተም እንደዛ የምትባል ሰው ነው እሳቸው። አይ አይደለም ገዘፍ ያልከና አሁን እኛ በምን መሰለሽ በክብር አይደለ አሁን ቻው ካልን እኮ ክብር ነው። እንኳን እሳቸው ጠቅላይ ሚኒስትር ራሱ ክቡር ጠቅላይ ሚኒስትር ምናምን አይደል የሚባል እርስዎ እንዳሉት ብለው እኮ ነው የፓርላማ ሰዎች የሚያወሩ። አንድ ሰው ነው ኖርማል ሰው ልክ ነው። ቻው እንትን እንደ ወጣት አታውሪ። ያው ልምድ ይምለው እስኪ በይ እሳቸው ምን ነበሩ? የኸዲጃ ባለቤት ምን ነበሩ? ወላሂ ምሬን ባለፈው ቪዲዮ እያየሁ ማለት ነው። እሱም እኮ እንደዚህ ያደረገ ስትይ ማለት ነው አልደነገጥኩም። ማን ነው እሱ? ኤኒዌይስ ጨዋታውን ብዙ ጊዜ ወደ አዲስ ትገለብጫለሽ። ጥሩ ነው፣ ለላይፍ ጥሩ ነው፣ ለቪዲዮ ግን ጥሩ አይደለም። እሺ ብዙ ልጮትና ደግሞ መሳቸው ሸበስ ታደርጊኝ ተዋል ጨዋታ እሱም አናዘር ጥሩ አይደለም። እና ጋይስ እንግዲህ የፈካ ሰብስክራይብ እኔ ሳቃት ስንት እንደነበረ ታውቃላችሁ? 80 ምናምን ሺህ። አሁን ስንት ነው? እዛው 80 ምናምን ሺህ። እና ከቻላችሁ በዚህ ቪዲዮ 100 ሺህ ያስገባት በላይ 100 ሺህ ያስገባት። ኢንሻአላህ አዳዲስ ነገር ሊኖር ይችላል። ቀጣይ እንመጣለን። እኔ ከኢክራም ጋር ነው ያለሁት። አይ አስተያየትሽ ነው። ቀጣይ እንመጣለን ስል ያ ምናምን ቀጣይ ከሷ ጋር አንመጣም፣ ከኢክራም ጋር የምመጣው ይሄን ቀደርቱ ፉል አድርገት ቀዳቀደርቱ ግን ምን ማለት ነው? የግል አረብኛ አላት ባይዘው የግል ያስመጣችው አረብኛ አላት። ደስ የሚለኝ ነገር ከቁርአን ይውጣ ከሐዲስ ይውጣ ቀዳቀደርቱ ማለት እኔ ካፌ ነው። ቀዳቀደርቱ ምንድነው? የተጻፈው ነው የሚሆነው። እኔ ሰምቻለሁ። ጭራሽ የተጻፈው ነው የሚሆነው። አንተ ስላልከ አይደለም ነው። አረ ወይኔ ቀዳቀደርቱ የተጻፈው ነው የሚሆነው ነው ትርጉሙ። አላሉ ነው የሚሆነው። በቃ አንተ ስላልከ አይደለም የተጻፈው ነው የሚሆነው። ስለዚህ እኮ ቀደር አላህ ነው ቀደርቱ ብቻ ይሁን። ወይኔ በላ እንወዳችኋለን። በአንድ ቡና ያለቀ ጨዋታ ነው። ሰብስክራይብ ማድረጋችሁን እንዳትረሱ ጋይስ። እኔ ጋርም ቪው እየቀነሳችሁ ነው። ፈካ መልካም ሰው ናት፣ እየገባችኋል። ልክ ካንቺ ጋር ሰራ ቪው ይቀነሳል። ከዛ ለምንድነው ከሷ ጋር የምትመጣው ነገር ይሉኛልና ስላላወቁሽ ነው። ባይዘው ያቀኘሁኝ ሆነሱኝ ወላሂ የሆነ ጊዜ አንቺን በደንብ አላህ በቃ በአሪፍ ሁኔታ ያስተዋውቅሻል። ያስወድድሻል። ሀቅ ነው። ባጢል ነው አይደለ? ባጢል ምናምን ከሌለብሽ ምቀኝነት ከሌለብሽ ምናምን ወላሂ በቃ እንዳልኩሽ ነው። ምቀኛ ሆኖ በጣም የሚወድድ ሲወርች አውቃለሁ። በጣም ያስጠልታ ሆኖ አካል እነዚሁ ደግሞ እንትን ሆነው ደግሞ እንዲህ ስማቸው ይጠፋል። ኤኒዌይስ እንወዳችኋለን። ሰብስክራይብ አድርጓት። ቻው